ሰላም እንዴት ዋላችሁ ክቡራን ተመልካቾቻችን ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ። እስኪ ይሄንን እንግዳ ጋር እንተዋወቅ። ስሜ ማን ይባላል? ስሜ ገብረ ኢየሱስ ገብረ እግዚአብሔር ነው። ማይ ስሜ ገብረ ኢየሱስ ገብረ እግዚአብሔር። በጣም የሚገርም ስም ነው። ከየት ነው ተወልደ ያደግከው? እኔ ያደግኩና የወለድኩት አገር እዛ ማን ነው ስሙ ምን ይባላል? ደርበ ማርቆስ ይባላል። እኔ ግን አሁን ያለሁት ወለጋ ውስጥ ነኝ። ገብረ ማርቆስ ወይ ደብረ ማርቆስ? ገርበ ማርቆስ ነው ያለሁት። እንዴት ነው እዛ ሀገር ያለው ሁኔታ? እንዴት ነው የሰዎቹ ከሰው ጋር ያላቸው ስምምነት ምን ይመስላል? እስኪ በአንተ በኩል ይሄን እንዴት ነው ያየው? ስምምነቴ ከሰዎች ጋር በጣም ደስ ይላል። ምንም አይልምና ጥሩ ነው። ሰዎቹ ትንሽ ቁምጣ ምናምን ጋብ ምናምን ያደርጋሉ እንጂ ጋብ ሲል ፎጣ ምናምን ያደርጋሉ እንጂ ምንም ችግር የለም። አሁን እኔ ምን ትመስላለች ወለጋ የምትባል ሀገር? እስኪ የአየር ሁኔታው የሰዎች አቀራረብ ምን ይመስላል በአንተ በኩል? እኔ የወለድኩት ደርበ ማርቆስ ብያለሁ። ወለጋ ሲመጣ ግን በጣም ደስ የሚለኝ ነገር ሰዎቹ በጣም ነው የሚወደኝ። እኔን እዛ ራሱ እንደዚህ ወድጄ አላውቅም። እኔ እዚህ ከመጣ በኋላ ነው ፍቅር ያየሁት። ወለጋ ማለት የፍቅር ሰው የፍቅር አገር ነው ወለጋ። የኔ ወለጋ እኔ ወለጋ ሰው ቢሆን በጣም ደስ ይለኛል ነበር፣ ግን ምን አደርጋል ቅቤ ለመላጣ። ኦኬ እንግዲህ አንድ ጥያቄ ልጠይቅ አስቤያለሁ፣ ብትፈቅድልኝ። እስኪ ባንተ በኩል ፍቅረኛ ምናምን አለ? ፍቅር ወለጋ ውስጥ ነው ያየሁት ብያለሁ። ፍቅረኛ ወለጋ ውስጥ ነው ያየሁት። አሁን ህዝቡ ሁሉ ፍቅረኛዬ ነው፣ ሁሉ አንተ ፍቅረኛዬ ነው፣ እሱ ካሜራማኑ ፍቅረኛዬ ነው፣ ይሄ ሞባይል ፍቅረኛዬ ነው። ቢኮዝ I use this phone በአማርኛ ብናደርግ አይሻልም? ቆፎን ይጠቀማል መጠቀም ስለሚችልኝ ይሄ ፍቅረኛ ነው። ትንሽ አይጠፋም ይሄ በቀፎ። ይሄ አማርኛ ይከብዳችኋል ነው መሰለኝ። ምንድነው ስራ? ምን ሰርተህ ነው የምትበላው? እኔ በእጄ ሳህን ላይ እንደዚህ እንጀራ አንስቼ ነው የምበላ። ምንድነው ስራክ? ያ እንጀራ ይሄ ራሱ ስራ ነው። እሺ ሳህን ላይ እንጀራ ማንሳት ራሱ ስራ ነው። አንተ አላውቅም እንጂ ይሄ አሁን ስራ ነው። እንደዚህ ወደኔ ለመያዝ ይሄ ስራ ነው። ይሄ ካሜራ መያዝ ስራ ነው። እንደዚህ እንጀራ ሳህን ላይ መጉረስ ይባላል አይደል በአማርኛ? ልክ ነው። ጉርሻ ይሄ ስራ ነው። የቀረበው እንጀራ መብላት ራሱ በአንተ ዘንድ ስራ ሆኖ ነው የምታየው። እጅ ከሌለ እጅ ካልሰራ እንጀራ ሳህን ላይ አይነሳም። በስንት ጣት ነው የምትበላ አንተ? እኔ ድሮማ በአምስት ነበረ። አሁን ግን የአምስት ችግር የሚፈጠር በ10 ጀምራለሁ። በ10 በጣም አምስት ወለጋ ውስጥ አይበላም። እንግዲህ ክቡራን ተመልካቾቻችን በጣም ደስ የሚል እንግዳ ነበረኝ። እስኪ አንድ ገጠመኝ የምትለው ነገር ካለ እስኪ የምታስታውስ? ገጠመኝ ምናምን ራሱ በብር ይገዛል እዚህ ሀገር ውስጥ። ገጠመኝ በብር አሁን ውጭ ወጥቼ ገጠመኝ ገዝቼ እመጣለሁ ከፈለክ ማለት ነው። ትጠብቀኛለህ? አሁን ችግር የለም። ስለዚህ አሁን ገጠመኝ እውነተኛ ገጠመኝ ምን አለ የሆነ ሰውዬ እዚህ ምድር ላይ ለመወለደ ራሱ ገጠመኝ ነው አለ። ይሄ ራሴ ለኔ ገጠመኝ ነው። እስኪ ለወለጋዎች ምንድነው የምታስተላልፈው መልእክት ካለ ማለት? ወለጋ ሰዎች በጣም ነው የሚወደው ነው።
እወዳለሁ በጣም። እኔ ራሱ አሁን ኦሮምኛ መለማመድ ጀምራለሁ። ፎር ኤግዛምፕል ለምሳሌ ማለት ነው እሺ akkam jirta nagaa jirta jechuun deemi jechuudha bareera deemi jechuudha afaan oromoon hiikusan እሺ ለአንድና ለመጨረሻ የምጠይቀው ጥያቄ ካለ እስኪ ለወለጋ ሰዎች ቀድም እንደነገርከኝ ወለጋ በጣም የፍቅር ሀገር ነው። ሰዎች ወለጋ ብቻ አይደለም ግን ሁሉም ኦሮሚያ ውስጥ በጣም ፍቅረኛ ሰው ነው። ሁሎች ፍቅረኛ ሰው ናቸው ናቸው። ፍቅረኛ እንደሆኑ ነግረኛል። ኦሮሚያ ሁላችሁ ወለጋ ብቻ አይደለም። ሌላ ሀገር አላልኩም እኔ ኦሮሚያ እንግዲህ ለኦሮሚያ ሕዝብ የምታስተላልፈው መልእክት እንደምወዳቸው ነው የነገርኳቸው። በጣም ነው የሚወዳቸው። እስኪ በኦሮምኛ እስኪ አንድ መልእክት ለነሱ ኦሮምኛ እንደምትችል ትንሽ እንደምትሞክር ነግረኸኛል። እስኪ ትንሽ ይሞክራለሁ። ኦሮሚያ ኬሳ ባየኒ ናፈቃኒ ኦሮሚያ ናፈቃኒ በጣም ነው የሚጃለደው እኔ። ስለዚህ አፋን ኦሮሞ ዳኒ ኦሮሞ ነንጃለዳ ይዛርስ ለጃለቱ በጣም ነው የሚወዳቸው። ይሄ ነው በቃ ምንም አላልም እኔ ይበቃል። ይሄ በጣም የሚገርም ቆይታ ነበረ። ክቡራን ተመልካቾቻችን በጣም ነው የሚያመሰግነው። በጣም አመሰግናለሁ። እኔ ራሱ አመሰግናለሁ። አንተ በጣም አመሰግናለሁ። በቀጣይ ዝግጅታችን ላይ ሌላ እንግዳ ይዤላችሁ ይቀርባለሁ። ለዛሬ ፕሮግራማችን ይሄ ላይ ነው የሚያልቀው። ስለተከታተላችሁ በጣም